ሰላም ጤና ይስጥልን። የአፓርት ቱቶሪያል ቤተሰቦች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። በባለፈው ቪዲዮ የፈሳሽ ሳሙና ቀመር እንዲሁም ፈሳሽ ሳሙና እንዴት እንደሚሰራ አይተናል። በዛሬው ቪዲዮ ደግሞ ፈሳሽ ሳሙና በምን ምክንያት ሊቀጥን ይችላል፣ እንዲሁም ፈሳሽ ሳሙናችን ሲቀጥንብን በምን እናስተካክለዋለን የሚለውን እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። ፈሳሽ ሳሙና በብዙ ምክንያቶች ሊቀጥን ይችላል። ዛሬ ግን ሶስት ዋና ዋና ምክንያቶችን እናያለን። የመጀመሪያው ከመጠን በላይ ጨው መጨመር። ሁላችንም አምራቾች እንደምናውቀው በተለይ ፈሳሽ ሳሙና የሚያመርት ሰው ሁሉም ሰው ያውቀዋል። ጨው ለመወፈር ይጠቅማል። ነገር ግን በቀመራችን ውስጥ የጨው መጠን ከመጠን በላይ ካለፈ ፈሳሽ ሳሙናችን ይቀጥናል ማለት ነው። ለምሳሌ ጨው የሚስማማውና የማይስማማው ኬሚካል አለ። ለምሳሌ ጨው ከኤስኤልኤስ ጋር ይስማማል ማለት ነው። ስለዚህ ኤስኤልኤስ ባለበት ምርት ሁሉ ጨው ያወፍራል። ነገር ግን ላብሳ መጠኑ ከፍ ቢል በፈሳሽ ሳሙናችን ቀመር ውስጥ ጨው አብሮ ከፍ ካለ ፈሳሽ ሳሙናችን ሊቀጥን ይችላል። አብዛኛውን ጊዜ ፈሳሽ ሳሙና ለመስራት የጨው መጠን ከ1 እስከ 3% ቢሆን ይመከራል ማለት ነው። ስለዚህ ፈሳሽ ሳሙናችሁን ስትሰሩ የጨው መጠናችሁ ትክክል ነው ወይስ አይደለም የሚለውን ማረጋገጥ ይኖርባችኋል። አብዛኛውን ጊዜ ፈሳሽ ሳሙና ሲሰራ ጨው አት ወይም መጨረሻ ላይ ቢጨመር አድቫይዜብል ነው ማለት ነው፣ ወይም ይመከራል። ምክንያቱም ውፍረቱ እስኪበቃው ድረስ ጨውን ጨምረን ከዛ በኋላ ግን ማቆም ስለምንችል ነው ማለት ነው። ከዚህ በኋላ ጨው ያወፍራል ብቻ ብላችሁ ማሰብ የለባችሁ። ጨው እንደሚያቀጥንም ማስታወሻ መያዝ ይኖርባችኋል ማለት ነው። ሁለተኛው ምክንያት ደግሞ ፒኤቹ ኢምባላንስ ሲሆን ወይም ኮሬክት ፒኤች ሌቭል ካልሆነ ፈሳሽ ሳሙናው አሁንም ይቀጥናል ማለት ነው። እንግዲህ ፒኤች ማለት ፖቴንሻል ኦፍ ሃይድሮጅን ወይም ፓወር ኦፍ ሃይድሮጅን ወይም በፈሳሽ ሳሙናችን ውስጥ የሚገኘው የሃይድሮጅን መጠን ማለት ነው። እንግዲህ ፒኤች ማለት አሲድ ወይም ቤዝ ብለን የምንለካበት ነው ማለት ነው። ሶ ፒኤቹ ከ1 እስከ 7 ሲሆን አሲድ፣ ፒኤቹ 7 ሲሆን ደግሞ ውሃ ወይም ኒውትራል፣ ፒኤቹ ደግሞ ከ7 እስከ 14 ሲሆን ደግሞ ቤዚክ እንላለን። እንግዲህ ከነዚህ ሬንጆች ውስጥ ፈሳሽ ሳሙና ፒኤቹ ስንት ነው የሚለውን አንድ ፈሳሽ ሳሙና አምራች ማወቅ አለበት ማለት ነው። ስለዚህ ፒኤች ኦፍ ሊኩዊድ ዲተርጀንት ወይም የፈሳሽ ሳሙና ፒኤች ከ7.5 እስከ 9 መሆን አለበት። ነገር ግን ፒኤቹ ከ9 በላይ ከፍ እያለ ቢሄድ ፒኤቹ 14 ሊሆን ይችላል፣ ፒኤቹ 13 ሊሆን ይችላል፣ ወይም ፒኤች 1 ፒኤች 2 ወይም ፈሳሽ ሳሙናችን በጣም ቤዝ ሲሆንና በጣም አሲድ ሲሆን ፈሳሽ ሳሙናው ይቀጥናል። ሁልጊዜም ቢሆን ማስተካከል መቻል አለባችሁ። የፈሳሽ ሳሙና ፒኤች በ7.5 እና በ9 መካከል መሆን አለበት ማለት ነው። ሶስተኛው ምክንያት ደግሞ ሚክሲንግ ኢረር ነው፣ ወይም የቀላቀልናቸውን ኬሚካሎች ወይም ያዋሃድናቸው ኬሚካሎች በደንብ መቀላቀላቸውን ማረጋገጥ ይኖርብናል። ይህ ካልሆነ ፈሳሽ ሳሙናችን ሊቀጥን ይችላል። አብዛኛውን ጊዜ ኤስኤልኤስ ከውሃ ጋር በሚገናኝበት ጊዜ ተሎ ለማሟሟት ያስቸግራል። ስለዚህ ተሎ ብሎ በደንብ ካላሟሟ ነው ፈሳሽ ሳሙናችን ሊቀጥን ይችላል ማለት ነው። አንዳንድ ጊዜ ደግሞ ኦርደሩን ወይም ቅደም ተከተሉን ካልጠበቅን ፈሳሽ ሳሙናው ሊቀጥን ይችላል ማለት ነው። ብዙ ጊዜ ፈሳሽ ሳሙና ሲሰራ ኦርደሩ መሆን ያለበት መጀመሪያ ዋተር ከሰርፋክታንቶች ጋር ሰርፋክታንት ተብለው ወይም ጽዳት መጠኑን የሚጨምሩ ኬሚካሎች አሉ፣ እነሱ አለ። ከዛ ቢውልደር አለ። እነዚህ የፈሳሽ ሳሙናውን አረፋ የሚጨምሩ ውፍረት የሚጨምሩትን ከዛ እየበጠበጥን እንጨምራለን። ከዛ በተጨማሪ ደግሞ ፕሪዘርቫቲቭ፣ ከዛ ፒኤች አጅስተር እያለ በቅደም ተከተል ይሄዳል። ስለዚህ ሁልጊዜም ቢሆን ፎርሙላ ካላችሁ ያንን ፎርሙላ ተከትላችሁ ቅደም ተከተሉን
መስራት ይጠበቅባችኋል። ለዛሬ የያዝኩላችሁ ቪዲዮ ይሄንን ይመስላል። እንደነዚህ አይነት ትምህርታዊ ቪዲዮዎችን ለማግኘት ይህንን ቤት ሳብስክራይብ፣ ላይክ እንዲሁም ሸር ማድረግ እንዳትረሱ። ማንኛውንም ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ቪዲዮ እሰራበታለሁ ወይም ኮሜንት ላይ መልሱን እነግራችኋለሁ ማለት ነው። ቸር ሰንብቱ።